አትሳቱ፣ እግዚአብሔር አይዘበትበትም። ሰው የዘራውን ያንኑ መልሶ ያጨዳል ያለው በአዲስ ኪዳን አይደል? ጳውሎስ አይደለም ይሄን የተናገረው? ያንኑ መልሶ ያጭዳል እና ግፍ የሚሰራ ያጭዳል። ንስሐ ብንገባ እንኳን በእግዚአብሔር ዘንድ ምህረት እናገኛለን እንጂ መጠነኛ ቅጣት አለ። አሁን ንስሐ ከገባ አንድ ሰው ምንም ቅጣት የሌለው ይመስላል። እውነትህን ነው። ይሄ የብልጦች ቴዎሎጂ ነው። እንደዛማ ከሆነ ቆይ በደንብ አድርጌ ልጨርግደውና ዘርፌ ጴንጤ ሆናለሁ ሚል ሰው እኮ ብዙ ሰው። እውነትህን ነው። ዘላለምህ ተረጋግጦልሃል። እግዚአብሔር በልጁ አድኖሃል። እቺ የዘረፍካትን ገንዘብ ግን ትተፋል። ሃሌሉያ እያልክ ነው የሚያስተፋ። ደግሞ ደግነቱ እዚሁ እየተንከባለልክ ያስተፋል። ትፋ እንጂ አንዳንዱ ይሄ ልክ ወንብድና ከፈጸመ በኋላ ሰው ከሀገሩ ወጥቶ የሆነ ቦታ አሳይለም እንደሚጠይቀው አይደል? በቃ አልገኝም እዛ ነኝ ያለሁት ይላል። እዚህ እንደዛ አይነት ነገር የለም። እግዚአብሔር ኃጢአትን ይጠላል። እግዚአብሔር ኃጢአትን ይቀጣል። እግዚአብሔር ኃጢአትን ይቃወማል። ስለዚህ በስጋ የተሰራውን በስጋ ታጭዳለህ። ስለዚህ ምን ይሻለኛል? ጠንቀቅ ብለህ ኑር ነው። ለስጋ ጠንቀቅ ብለህ ኑር። እዛም አትነካካ ነው መልእክቱ። አለቀ።